ያልኩት ግን እኮ ኢኮኖሚያችንን ያናገዋል ብዬ ፈራው። ይሩት እንግዲህ ከፈራክ ጠራቸዋለሁ ያልካቸውን ጓደኞችን መተው ነው። እንዴት ይሆናል? እነሱን ከተውኩማ ምኑን ለየት ያለ በዓል አከበርኩ ይባላል? ሁለት ወዶ ይቻል እንግዲህ በሲ ግን አንድ ሀሳብ መጥቶልኝ ነበር ይሩት። አንቺ እሺ ካልሽ? ምን አሰብክ በሲ? ለዘንድሮ ብቻ እኮ ነው፣ ለዚህ ለፋሲካ ብቻ መቼም እኔና አንቺ ከተጋባን አንድም በዓል አልፈውን አያውቁም። እነማየን ነው ምን? አይ ለዘንድሮ በዓል ብንተዋቸው። ለምን ቢባል የኔ ቤተሰቦች በሌሉበት ለየት ያለ በዓል ግድ የለሽም ሂሩቴ፣ እንሞክረው። ካለ እነሱ ደስተኛ መሆን እንደምንችል ለማሳየትም ጥሩ አጋጣሚ ይሆንልናል። የኔ ቤተሰቦች ካለኛ ደስተኛ አይደላችሁም ብለውናል። አይ አፍ አውጥተው ባይሉንም አንዳንድ ሁኔታቸው እኮ እንደዛ ነው የሚናገረው። ሂድ አትበለው ግን እንዲሄድ አድርገው ይባላል። ዝም በል በሱ። ማይገናኝ ነገር እያገናኘ ቤተሰቦቼን ስማቸውን አታጥፋ። ለማንኛውም እኔ ያለ ቤተሰቦቼ ለየት ያለ በዓል የማክበር ሞራሉም ፍላጎቱም እቅዱም የለኝም። ካልሆነልህ ይሄ ለየት ያለ በዓል አከብራለሁ ምናምን የምትለውን ሀሳብ እርግፍ